ጤና ይስጥልኝ ተመልካቾቼ እንደምሰነበታችሁ እንደምንከረማችሁ እሌኒ አደራ ነኝ። ዛሬ ደግሞ ለየት ባለ ፕሮግራም መጥቻለሁ። እሱም ደግሞ ሴላንትሮ ኮሪያንደር ድንብላል የተባለውን ቅመም እንዴት አድርገን በቤታችን ለጤናችን ተስማሚ በሆነ መልኩ መጠቀም እንደምንችል እና የተለያዩ 12 ጥቅሞችን ተርጉሜላችሁ ይዤ መጥቻለሁ። እስከ መጨረሻ ተከታተሉኝ። ይህንን ዝግጅት ከወደዳችሁት ላይክ ኮሜንት ሰብስክራይብ አድርጉ ለቻናሌ አዲስ ከሆናችሁ በተጨማሪ ደግሞ ሼር በማድረግ ቻናሌን ሰፖርት እንድታደርጉ ጋብዛችኋለሁ። አመሰግናለሁ። ነባር ተመልካቾቼ ደግሞ እጅግ በጣም አርቄ አመሰግናለሁ። ሼር ላይክ እና ኮሜንት ስለምታደርጉልኝ ስለምታበረታቱኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የሴላንትሮ ጥቅም ሴላንትሮ ወይም ኮሪያንደር ድንብላል ማለትም በአገሬው መጠሪያ የሚታወቅ እጅግ በጣም በሰፊው ተወዳጅነት ያለው ለተለያዩ ምግብ ዝግጅቶች የሚጠቅም እጽዋት ነው። ሰውነትን ከተለያዩ አላስፈላጊ የሆኑ ንጥረ ነገሮች የሚያጸዳ ዲቶክስ በማድረግ የጎለበተ ድንብላል በጣም በርከት ያሉ የምግብ ዝግጅት መስሪያ ሆኖ በሰፊው ያገለግላል። በተጨማሪም ለጤና በርከት ያሉ ጥቅሞች አሉት። ድንብላል ወይም ኮሪያንደር ፍሬው ወይም ቅጠሉ በሌላው አጠራሩ ሴላንትሮ በመባል ሲታወቅ በምግብ እና በተለያየ መልኩ አያሌ ጥቅሞች አሉት። ድንብላል ወይም ሴላንትሮ በሌላም አጠራሩ ኮሪያንደር በ12 አያሌ ጥቅሞቹ ይታወቃል። አንደኛ የብረት ርዝራዦችን አጥቦ ያወጣል። rides the body of heavy metals እንደ ሜርኩሪ፣ ኒኬል የመሳሰሉትን የብረት ንክኪ ያላቸውን ርዝራዦች ያጥባል። ዲቶክስ ያደርጋል ማለት ነው ባጭሩ። በፓኬጂንግ በተለያየ አይነት መልኩ በአየር ውስጥ የሚለቀቁ ፖይዝን የሆኑ ከባድ የሆኑ የብረት ኤሌመንቶችን ወደ ሰውነታችን በገባ ሰዓት በሴላንትሮ በመጠቀም ማስወገድ እንችላለን፣ ዲቶክስ ማድረግ እንችላለን ማለት ነው። ሁለተኛ የተቃጠለ ርዝራዦችን ያጥባል ወይም protects against oxidative stress, lowers anxiety and improves sleep. ሶስተኛ የእንቅልፍ መዛባትን ያስተካክላል። ስለዚህ በሻይ መልክ ብናዘጋጀው ልንተኛ ስንል ብንጠጣው ከሻይ ጋር ወይም ደግሞ በተለይ ሾርባ ላይ ጣል አድርገን ብንወስደው ለእንቅልፍ ጠቃሚ ነው ማለት ነው። አራተኛ የስኳር መጠን እንዳይጨምር ይረዳል። Number 4 it lowers blood sugar levels. In Europe they consider it anti-diabetic plant. በአውሮፓ የስኳር በሽታ መድኃኒት ነው ብለው አትክልቱን በመትከልና በመንከባከብ ይጠቀሙበታል። አምስተኛ protects against cardiovascular disease. የልብ ህመምን ይከላከላል። ስድስተኛ prevents urinary tract infection. ከሽንትና ከፊኛ ኢንፌክሽን ይከላከላል። ስድስተኛ የምግብ መፈጨት ችግርን፣ የጨጓራ መቆጣትን የመሳሰሉትን ያቃልላል። settles digestive upsets. ስምንተኛ የነርቭ መቆጣትን ይከላከላል። Number 8 prevents neurological infections. ዘጠነኛ የአንጀት ካንሰርን እንዳይመጣ ይከላከላል።
It prevents against colon cancer. 10ኛ የቆዳ መቆጣትን ይከላከላል። It soothes skin irritation. ጤናማ የሆነ የወር አበባ ሂደትን ይጠብቃል። Supports a healthy menstrual cycle. 12ኛ ሰውነታችን የተመረዘ ነገር እንዳይጎዳው ይከላከልልናል። Protects against food poisoning. እሺ ተመልካቾቼ እስካሁን ስላዳመጣችሁ ስለተከታተላችሁ እጅግ በጣም አመሰግናለሁ። አሁን ደግሞ እዚህ ጋር እንዴት አድርጌ ሴላንትሮ ወይንም ደግሞ ድንብላልን በቤቴ እንድጠቀምኩት ማለትም ጁስ አድርጌ እንዴት እንድጠቀምኩት የሚያሳይ አጠር ያለ ቪዲዮ ነው። እንደምትመለከቱት እዚህ ጋር ወተት አለኝ 1% ፋት ነው። ከዛ ደግሞ ስፒናች አለኝ። ከዛ ደግሞ አንድ ሙዝ አለኝ። በተጨማሪም ደግሞ አንድ እፋኝ የምትሆን በጣም ብዙ አይደለም ትንሽ እፋኝ ነው ያ የምትሆን ሴላንትሮ አለኝ። ከዛን እሱን ደቀቅ አድርጌ በመፍጫ ማሽኔ ውስጥ አደርግና ትንሽ ወተት አድርግበትና ከዛን በጣም ቆንጆ ስሙዚ እሰራለሁ ማለት ነው። እንዴት ጣዕሙ እንዴት ደስ እንደሚል የሴላንትሮ ጣዕም በጣም ነው ደስ የሚለው። ላይክ ስፒናች በተፈጥሮ መረር ይላል፣ የጎመን ዘር ነው። ግን ከሙዙና ከእንትኑ ጋር ከወተቱ ጋር አይ ቲንክ በጣም ቆንጆ ስሙዚ ሰርቻለሁ። እንደዚህ አድርጋችሁ ሴላንትሮን ቀጥታ መጠጣትም ሆነ መመገብ ከባድ ስለሆነ እንደዚህ አድርጋችሁ ብትሰሩት ቆንጆ ነው። ሻይ አድርጋችሁ ደግሞ ቀደም ብሎ እንደሰራሁት ሻይ ደግሞ አድርጌ ተጠቅሜያለሁ። እሱንም ማድረግ በጣም ቆንጆ ነው። ዲቶክስ ያደርጋል ሰውነታችሁን። በጣም አላስፈላጊ የሆነ ነገር ካለ ሰውነታችሁ ውስጣችሁን ያጥባል ማለት ነው። እሺ አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ኮሜንት፣ ላይክ ማድረግ እንዳትረሱ። ለሌሎች እንዲደርስ በጣም ስለሚጠቀም ሼር አድርጉ። በተጨማሪ ደግሞ የምታበረታቱኝ ሁልጊዜ ኮሜንትና ላይክ የምታደርጉልኝ ሼር የምታደርጉልኝ ጓደኞቼ ፌስቡክ ፋሚሊ ኤንድ ዩቲዩብ ፋሚሊ አመሰግናለሁ በጣም ዩቲዩበርስ አመሰግናለሁ። እግዚአብሔር ስጥልኝ። በዚሁ ቀጥሉ፣ በርቱ። አመሰግናለሁ። ቸር ይግጠመን። እንግዲህ በሌላ ቀን ደግሞ እየሰራ ያለሁት ምንድነው የስፒናች፣ የአቮካዶ፣ የክራንበሪ በተጨማሪ ደግሞ የሴላንትሮ ወይም ደግሞ የድንብላል ቅጠሉን አንድ ላይ በማሽን ፈጭቼ ቆንጆ ጁስ ሰርቼ ተጠቅሜበታለሁ። እጅግ በጣም ደስ የሚል ቴስት ነው ያለው። እጅግ በጣም ቆንጆ ነው። Here the other day I was trying to make cilantro juice with cranberry juice and spinach and a little bit of avocados and it turned out really good. It was so nice, delicious. So I'm encourage you to do this at home whenever you have the cilantro for cooking. Alright, if you're new to my channel, subscribe again
and I wish you all the best. May God bless you wherever you are.